ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬም በአዲስ ርዕስ መጥቻለሁ። እሱ ምንድነው? ከታሪክ አምባ ክፍል 1። ገና ጠዋት ነው። ኢስላማዊ ጮራ የፈነጠቀበት ጊዜ ቁረይሾች የአዲሱ ሃይማኖት ጉዳይ እንቅልፍ ነስቷቸዋል። ትምህርቱ ገና ጥንስስ፣ ተከታዮቹ በቁጥር ያነሱ በአቅምም የኮሰሱ በማህበረሰቡ ዘንድ የተረሱ ቢሆንም ገና በዚህ አቅም ተሆኖ አይነኬውን እምነታቸውን መነቅነቁ በዋዛ የሚያዩት አልሆነም። ልክ ናቸው። አዲስ ታሪክ እየተሰራ ነው። የማይቆመውን ሊያስቆሙ አንዴ በአሞሌ ሌላ ጊዜ በዱላ ሁሉንም መላ እያፈራረቁ እየሞከሩ ነው። ለውጡ ግን እነሱ ከሚፈልጉት በተቃራኒው አቅጣጫ ሆነ። ምን ይሻላል? ስብሰባ ተቀመጡ። ከእናንተ በድግምት በጥንቆላና በግጥም አዋቂ የሆነውን ምረጡና ይሄ ህብረታችንን ወደ ለያየው ስብስባችን ወደ በተነው እምነታችንን ወደ ነበረው ሰው ዘንድ ሂድና ያናግረው፣ ምን እንደሚፈልግም ያጣራ ተባባሉ። የተወሰኑትም ለዚህ ጉዳይ ከኡትባ ብን ረቢህ የተሻለ አናውቅም ስላሉ ኡትባ ተመርጦ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ሄደና ሙሐመድ ሆይ ካንተና ወይም ከአባትህ ከአብደላህ ማን ነው የሚበልጠው? ከአባትህ ከአብደላ ማን ነው የሚበልጠው? አለ። አልመለሱለትም። ካንተና ከአያትህ አብዱል ሙጠሊብስ ማን ነው የሚበልጠው? አላቸው። ዝም አሉት። ኡትባህ እነዚህ ካንተ እንደማይበልጡ የምታምን ከሆነ እነሱን አንተ የምታንቋሻቸውን አምልኮት ሲያመልኩ ነበረ። ከነሱ እንደማትበልጥ የምታምን ከሆነ በል ተናገር፣ ምን እንደምትል እንስማህ። ወላሂ እኛ እንዳንተ በህዝቡ ላይ መጤ የሆነ ልጅ አላየንም። ህብረታችንን ለያየህ፣ ነገራችንን በታተንክ፣ እምነታችንን አንቋሸሽክ። ቁረይሾች ውስጥ ደጋሚ አለ፣ ጠንቋይ አለ እየተባለ እስከሚናፈስ ድረስ በአረቦች መሃል አዋረድከን። ወላሂ አንዱ በአንዱ ላይ በሰይፍ መተናነቅ ትንሽ እንጂ አንጠብቅም። አንተ ሰውዬ ችግር አለብህ። ከቁረይሾች ሁሉ ቁጥር 1 ሀብታም እስከምትሆን ድረስ ገንዘብ እናሰባስብልሃለን። ችግርህ የስሜት ከሆነ ከቁረይሽ ሴቶች የፈለግከውን ምረጥ፣ 10 እንድርሃለን። ነቢዩ ሰለላሁ ዐለይሂ ወሰለም ጨረስክ ሲሉት አዎ አለ። ከዚያም ቢስሚላህ ራህማን ራሂም ተነዘለ ሚን ራህማን ራሂም ቢስሚላህ ራህማን ራሂም እጅግ ሮህሮህ አዛኝ ከሆነው ጌታ የተወረደ ነው የሚለው። ፈኢን አዕረዱ ፈቃለ አንዘርቱኩም ሰፈን ምስለ ሰፈትን አዲ ወተሙድ። እምቢ ካሉ የአድና የሰሙድ መቅሰፍት አምሳያ ከሆነ መቅሰፍት አስጠንቅቂያችኋለሁ በላቸው እስከሚለው አነበቡለት። ፈሲለት ሱረተል ፈሲለት። በቃ ከዚህ ሌላ የለህም ሲላቸው የለኝም አሉት። ኡትባ ተመለሰ። ቁረይሾች አህሳ ምን ይዘሃል አሉት። ኡትባ ታናገርኩትላችሁ ብዬ የማስበውን ሁሉ እንደምንም አንድም ሳላስቀር ነግሬዋለሁ። ቁረይሾች እናስ መልስህ? ኡትባህ አዎ፣ ግን በአዱና በሰሙድ ላይ ከደረሰው አይነት መቅሰፍት ከማስጠንቀቁ ውጪ ከተናገረው ምንም አልገባኝም። ቁረይሾች ወየውልህ፣ በአረበኛ
እያናገረህ የተናገረው አልገባኝም። ዑትባህ በጭራሽ ወላሂ ስለ መቅሰፍት ከማውራቱ ውጭ ምንም አልተረዳሁትም አለ። ሶሒሑ ሱረተ ነቢያህ አልባኒ ቁጥር 159 እስከ ቁጥር 162። ከዚያ አስደናቂ ታሪክ ከምንወስዳቸው ትምህርቶች ውስጥ ጥቂት እንመልከት። አንደኛ፣ ዑትባህ ሙሽሪክ ከመሆኑም ጋር ደጋግሞ ወላሂ እያለ በአላህ እንደማለ ተመልከቱ። ይህ ከዚያ አጋሪዎች በአላህ ፈጣሪነት ያመኑ እንደነበረ ያስረዳል። ችግራቸው ኢባዳን ለነሱ ብቻ አለማጣራታቸው ነበረ። ሰውየው መቅሰፍት እንዳይወርድበት መስጋቱ የነቢዩ ሰለላሁ ዐለይሂ ወሰለም ነቢያትን እያወቁ ለመቀበል ግን ድርቅና እንደገባቸው ይጠቁማል። እንደውም በሌላ ዘገባ ላይ ሙሐመድ አንድ ነገር ከተናገረ እንደማይዋሽ በእርግጥም ታውቃላችሁ ማለት ነቢዩ ሰለላሁ ዐለይሂ ወሰለም እውነተኛ ነቢይ መሆናቸውን ያውቁ እንደነበር ፍንትው አድርጎ ያሳያል። ለዚያውም ነው በዝምድናቸው እየተማጸነ አስፈራሪ መልእክት እያዘለ የቁርአን አያዎችን መቅራቸውን እንዳይቀጥሉ አፍዟቸው እየያዘ የለመናቸው። ስለደነገጠም ነው ግልጽ በሆነ አረበኛ አናግሮት ሳለ ምንም አልገባኝም የሚለው። ሶስተኛ፣ አንተ ከአባትህና ከአያትህ ትበልጣለህ ወይ ማለቱ አስተውሉ። ከዚያም ቁርአንና ሐዲስ እየቀረበ ጥፋት ላይ የነበሩ ሸይኮቻቸውን ማስረጃ የሚያደርጉ ሶፊዮኖች ተመልከቱ። ይህ የመሀይማን መለኪያ ነው። የማስረጃቸው ጣሪያ መሀይምን አባቶቻችንን ማጠንቀስ ነው። ጥንትም የነበረ ዛሬም ያልሞተ ሱና አለ እንዲህ ይላል። ልክ እንዲሁ ከበፊትም በየትኛይቱም ከተማ ውስጥ አስጠንቃቂን አላክልንም ከመጥሮቹ እኛ አባቶቻችንን ወይንም በያዝነው ሃይማኖት ላይ ነው ያገኘነው፣ እኛም በፍላጎታችን ላይ ተከታዮች ነን ያሉ ቢሆንም እንጂ አባቶቻችሁ ካገኟቸው ይበልጥ ቀጥተኛ ሃይማኖት ባመጣንላችሁም ላይ አላቸው። እነሱም እኛ በተከተልንባችሁ ነገር ከሃዲዎች ነን አሉ። ሱረቱል ሁዙፍ ቁጥር 23 እስከ 24። ሌላው ቀርቶ ፊርዓውን እንኳን ሲሟገትበት የነበረ ማስረጃ ይሄው ነበረ። አራተኛ፣ ህብረታችንን ለያየህ የሚለው የዑትባን ክስ አስተውሉ። እውነቱን ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ህብረታቸውን በትነዋል። ህብረታቸው ጸረ ተውሂድ ነበርና፣ ህብረታቸው ሀቅ ላይ የተመሰረተ አልነበረምና። ህብረት አስፈላጊ ነው። አንድነት ኃይል ነው። ባይሆን ህብረት ከተውሂድ በላይ አይደለም። ስለሆነም ተውሂድን የሚያደፈጥጥ ሽርክ የሚያነግስ ህብረት ነቢያዊ አስተምሮነት የተከለከለ እንዳልሆነ ከዚህ ታሪክ እንማራለን። ነቢዩ ሰለላሁ ዐለይሂ ወሰለም ያደርጉት እንደነበረው ስለ ሽርክ፣ ስለ ተውሂድ ቢወራ አንድነታቸውን አትበትኑ ማለት ለተውሂድ ጥሪ እንቅፋት የሚሆኑ ብዙ ናቸው። ልቦና ያለው ያስተውላል። አምስተኛ፣ በሀብትና በሴት ሊያማልሉ መሞከራቸውን አስተውሉ። ዛሬ እዚህ ማማለያዎች ስንቶቻችን የሃይማኖት እያስቀየሩ፣ ስንቶቻችን ጠንካራ የነበረ አቋማቸውን እያፍረከረኩ ነው። ተምሳሌነታቸውን ግን ከቁብ አልቆጠራቸውም። ጥሩ ነው፣ ገንዘቡን ስጡኝ፣ ከዚያ እያንዳንዱን በገንዘብ አፉን እይዘዋለሁ፣ ድሃውንም በሆዱ ገዛዋለሁ አላሉም። መልካም፣ ከዋና ዋና ቤተሰቦች ቆንጆ ሴቶች ስጡኝ፣ ቀስ አድርጌ በአማችነት ገብቼ
እሰብካቸዋለሁ፣ በሂደት እቆጣጠራቸዋለሁ አላሉም። ይህን ስልጣን አስረክቡኝ፣ ከዚያ ሁሉንም በሂደት አንበረክከዋለሁ አላሉም። ማንም እንደማይረዳው ሂክማ ስለሚያውቁ ግን አልነበረም። ይሄ ሂክማ ስለነበር እንጂ። ውድ ቤተሰቦቼ ከታሪክ አምባ የሚለው ክፍል 1 ይህን ይመስል ነበረ። በቀጣይ ኢንሻአላህ በሌላ ፕሮግራም እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ምስጋና ከልብ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።